ደሞ ምን አስበሽ መጣሽ? ምን አስበሽ ያን ሁላ ካረግሽኝ በኋላ ምን አስበሽ መጣሽ? ከጎደለው አካሌ ሌላ የሚጎላ አካል የለኝ። ከአካሌ እኮ ልቤን ያጎደልሽው። ልብ ከጎደለ ወዲያ አካል ምን ጥቅም ኖሮት? ሌላ የምትወስጂው ምን ነገር ቀርቶ ትመጫለሽ? አልኳት። ገና በሩን ስከፍት በር ላይ የቆመችው እሷ እንደሆነ ይሳውቅ። ፌቨን ትባላለች። የስሟ ትርጓሜ ማን እንደሆነ አላውቅም ወይም ምን እንደሆነ አላውቅም። ብቻ ግን ፌቨን የሚባሉ ሴቶች ለመሳቅ የተፈጠሩ ይመስለኛል። የመጀመሪያ ቀን ስጠብሳትም የመጨረሻ ቀን ስለያትም ሳቋ ተመሳሳይ ነበር። ዛሬ መታ በሬ ላይ ስትቆም ከነዛ ጊዜያት ሳቅ ጋር እኩል የሆነ ፈገግታ ፊቷ ላይ ይታየኛል። ለምን እንደሆነ አላውቅም። ፌቨን ሳስባት ጥርስ ነው አእምሮዬ ውስጥ የሚሳለው ቀድሞ። ነጭ ችምችም ብሎ የተደረደረ ጥርስ። እንደውም ሌሎች ቦታዎች ላይ ሄጄ የማውቃቸው ሴቶች ስማቸው ፌቨን እንደሆነ በደህና ነው የማትስቁት? ስማችሁ ፌቨን ከሆነ ግዴታ መሳቅ አለባችኋ። የዘወትር ንግግሬ ነው። ፌቡን ደግሞ ፌቡ እላታለሁ። ፌቨንን የጠበስኳት ካፌ ውስጥ ነው። እድሜ ልኬን ሰዎች የተጠባበሳችሁ የተዋወቃችሁ ሲባል ካፌ ውስጥ ቁጭ ብላ አይታኝ የሚሉ የሚዲያ ወሬዎችን ስሰማ ሰው ግን ምን አይነት ድፍረት ቢኖረው ነው ካፌ ውስጥ ያያትን ሴት ወይም ካፌ ውስጥ ተቀምጦ ያየችውን ወንድ ለፍቅር አስቡ መጣበስ የሚባለው ደረጃ የሚደረሰው? ሁሉ ነገር እኮ አርቲፊሻል ነው ካፌ ላይ። ኢቭን አብዛኞቻችን የምንለብሰው ልብስ፣ አቀማመጣችን፣ የምንበላበት መንገድ፣ የምንጠጣበትን መንገድ ሁሉ አርቲፊሻል ነው። ታዲያ እንዴት ሰው አምኖ ሊጣበስ ይችላል ብዬ ሞጋቹን የነበርኩ። በሚደንቅ ሁኔታ ግን ፌቨን ካፌ ውስጥ ነው የጠበስኳት። ካፌ ውስጥ ብቻዋን ቁጭ ብላ ዝም ብላ በጥቁርና በነጭ ከለር የመጣላትን ማኪያቶ እስኪ ቀዘቅዝ እያማሰለች። ከማኪያቶ እኔ አረፋውን ክፍል በጣም ስወደው፣ የዛን ቀን ግን እሷ አረፋውን በማንኪያ ስትደፋ ስመለከት ልቤ ውስጥ ፍቅር የደፋች ያህል ተሰማኝ። ብዬ ልፈላሰፍ አይደለም የመጣሁት፣ ግን የእውነት ማኪያቶ እያማሰለች ነበር። ደስ አለች። ሂድ የሚል ስሜት፣ አናግራት የሚል ስሜት ውስጤን ፈነቀለኝ። ሄድኳ። ወንድ ልጅ ምን ሊቀርበት? ሰላም አልኳት። ሳቀች። አይገርባችሁ? ዛሬ ቤቴ በራፍ ቁማ የሳቀችውን ሳቅ የዛኔም ሳቀች። ደግሞ ስትስቅ ጥርሶቿን በጣቶቿ ልትሸፍን ትሞክራለች። ኧረ ተይ እጅሽ ጥርስሽን እየተመለከተ በፍቅር እንዳይወድቅ ማለት ሁሉ የሚያዳዳኝ አይነት ሳቅ ነበር የምትስቀው። ሳቅሽ ልቤን አንኳኳ። የዛኔ ነፍሴ በሐሴት ቦረቀች የሚል ቅኔውን ላመቀኘት አምሮኝ ነበር፣ ግን አልችልበትም። እኔ ገጣሚ አይደለሁ። እንዴት ነሽ? ደህና። ሰው አለው መቀመጥ ይቻላል? ይቻላል። ቁጭ አልኩ። ከዛ ምን ይወራ ጎበዝ፣ አይነ ፍጥጥ ጥርስ ግጥጥ። ትንሽ ታይኝና ይገርማትና ትስቃለች። አሁንም ታይኝና ይገርማትና ትስቃለች። እኔ ግን ምንም አላወራም፣ ዝም። ልትጀነጅነኝ እኮ የመጣው አንተ ነህ። ለምንድን ነው ዝም የምትለው? ድጋሚ ትስቃለች።
ዝምታዎቼን እንድትሰሚልኝ ስለምፈልግ ነው አልኳት። ደስ አላት። አለመቻልን ማመንህን ወድጄዋለሁ አለች። እኔም ስለወደድሽኝ ወድጄሻለሁ አልኳት። ከዛ ተሳስቀን የቋጥ የቧጡን የሰፈር የስራ የእድር የቁብ ጉዳይ ዝም ብለን አወራን። ይዛን ቀን እንደዚህ አይነት የሚገርም ሳቅ የምትስቅ ሰው የምታጫውት ደስተኛ የሆነ ማንነት ያላት እንስት ነች። በቃ አንቺ ነሽ አካሌ ሆያ አልኳት በሆዴ። ሀገሬ የምልሽ አንቺን ነው ካሁኑ በኋላ አልኳት። ስራን የመልቀቅ ያህል የሚያስፈራና የሚያስጨንቅ ጉዳይ በፈገግታ ከተቀበለች አብረን የሚገጥሙንን ፈተናዎችማ እንዴት አድርጋ ባለፈችው ብዬ አሰብኩ። ቀልጠፍ በል ወንድ ልጅ፣ ቀበቶህን ጠበቅ፣ ሱሪህን ከፍ፣ ስራ ጀምር። እጅ ምን ይሰራል ከቴሌግራም እና ከቻት ከቴክስት አይውጣ። ጆሮ ምን ይሰራል ዘላለምህን ወደ እሷ ስልክ እየደወል ከእሷ ጋር አውራ የሚሉ የወንድነት መንፈሶች መጫጫን ጀመሩ። ይኸው ዛሬ መደዋወል እስካቆምንበት ጊዜ ድረስ ጆሮዎቼ የእሷን ድምፅ ከመስማት እጆቼ ለእሷ መልእክት ከመጻፍ ቦዝነው አያውቁም። እሷም በእጆቼም ቴክስቶች ሆነ በጆሮዋ በሚገቡ የኔ ድምፆች መሳቋን አቁማ አታውቅም። ፌቡ ዛሬ ከበሬ ቆማለች። ልቤን ሰብራ